ተኝቷል አለው። ላክልኝ ቁጥሯና የማ የእንትናን አላልክም? የውፓ ቁጥሯን ለምን ሰጥሻለሁ? እኔ በሌላ የምትደዋወለው ምን ልደውል እንዴ? እና ቁጥሯን ልሰጥሽ አልችልም። እኔ በሌላ አይደውሉ ስትል ነው። አይ ገባኝ። ግን በሌላ ነገር ምንድን ነው በመሰንጀር ወይ ቴሌግራም ሚኒስታ ምናምን የምትዋወቁ ከሆነ እንጂ እኔ ቁጥሯን እንትን የምትገኝበትን ነው እንጂ እኔ አልፈልግም። እኔም ቁጥር ቴንክ ዩ። አይ እሱን እንኳን ልሰጥ አልችልም። እኔ የፈለገ ነገር ይሆናል እንጂ እኔ ቁጥሯን ለሰው አልሰጥም። ኖ ደውሉ ስላልክ ነው። ገባኝ። ሌላ ሀሳብ የለሽም? አይ እንዴ አለኝ ግነታቸው ነው ባቢ ይመችሽ። እኔ ታች ሆነሽ የሚሰማሽ ሰው ካገኘሽ ይመችሽ። ኦኬ እዚሁ ልሆንሽ በቃ። ኦኬ እኔ አልወጣም፣ በነገራችን በፍጹም አልወጣም። የሆነ ነገር ሳላደርግ ዛሬ አልወጣም። ነቢል ማን ነው? የኔ ነው። እኔ በነገራችን ላይ እኔ የተረዳሁት ነገር አለ። እኔ የታዘብኩት ነገር ዝም ብዬ ዳሰስ አደርገው 400 ምናምን ሰው አለ። ተስፋ አደርጋለሁ እዚህ ጋራ ብዙ ፐርሰንቱ በጣም በአይምሮ እንዲጠቀምበት በጆሮ ሳይሆን በልቡና በአይምሮውን የሚያዳምጥ ሰው አለ ብዬ ተስፋ አደርጋለሁ። እና እኔም ልጆቹ ይፈልጉታል ብዬም አልጠረጠርም። እንደዚህ አይነት ሀሳብ አላቸው ብለው አላቸው ብዬም አልጠረጠርም። በፍጹም አልጠረጠርም። ልጆቹ ያስጨንቃቸዋል፣ ጥያቄ ይጠይቃሉ የተባለው እኔ እንደሰማሁት እነሱ ላይ የተባለውና የተደረገውን ነገር ብቻና ብቻ ነው። አጀንዳው ግን አሁን ወደ ምንድን ነው የወሰዱት? ወደ ሌላ ነገር ነው ጠምዝዘው የወሰዱት። እና ይሄን ነገር ልጆቹ ይፈልጉታል ብዬ በፍጹም እኔ አልጠረጥርም። እንደዚህ አይነት ነገር ያደርጋሉ ብዬም እንትን አልልም ማለት ነው። ምክንያቱም እነዚህ ልጆች ከምንንም በላይ የሚያስጨንቃቸው ጉዳያቸው ነው። ልክም ነው። በነገራችን ላይ ሰው ናቸው። አሁን ለምሳሌ አለ የሚባለውን ነገር ካለ በጣም ጸያፍ ነው፣ ብልግና ነው። ካለ ራሱ ከሌለም ሳይኖር ከሆነ የተነገረው እሱም ብልግና ነው። ሁለቱም ማለት ነው። እኔ አልቀበለው ሁለቱም። በነገራችን ላይ የኔ ሀሳብ እሱን በኋላ ላይ እናወራበታለን። ግን አሁን ወስደው ባለፈው የተነገረውን ነገር እዚህ ጋር ሁላችሁንም እንደሰማችሁት ነው። በነገራችን ላይ እዚህ ጋር ሳራ ስታወራው የነበረውን ነገር ብቻ መንሽን ተደርጎ ነው ሀሳብ ሲሰጥበት የነበረው። እዚህ ጋር ስታወራ እንደሰማሁት ይሄ በሳይኮሎጂካሊ እንደተረዳሁትም መልካም አስተሳሰብ እንዳላት ለሃይማኖቱ ጥሩ ነገር ከማሰብ ነው እዚህ ጋር እንደሰማሁትና እንደተረዳሁት እኔ ብሎ ነው ሲያወራ የነበረው እንጂ ከዛ በኋላ ያለውን ታሪክ እኔ አያውቀውም። እንደማያውቀው ግልጽ አድርጎ ነው የተናገረው። በነገራችን ላይ አልተናገርም። ሰዎች ሰምታችኋል አይደል? እኔ አልቆየሁም፣ ገብቼ ላስማማቸው ነበርና ግን ማላውቀው ነገር ይኖራል ብዬ ወጣሁ። በቃ አሁን ፖለቲካው ላይ ቅድም ሪከርድ ተደርጎ ስሰማው ነበረ። ግን ሳራ ያለችውን ነገር ይሄ የራቆት ቪዲዮ አለኝ ብላ ያለችውን ነገር ለሃይማኖት ምንድን ነው እሱ የምታደርገው ነገር ለሃይማኖት ጥሩ ከማሰብ ነው ብሎ ሀሳብ ሲጥበት ነበረ። ስለዚህ ያ የራቁት ቪዲዮ ይዣለሁ ማለቷ ለሃይማኖት ጥሩ ነገር ማሰብ ብሎ ነው የተረዳው እና የወሰደው የተናገረው ብሎ ፖለቲካ ሲሰሩ ነበረ። እኔ በቃ በግልጽ አማርኛ ነው የምጠይቀው። ማመንም አልችልም። ወንድ ልጅ ፂም ስላለው ወንድ ልለው አልችልም። አሁን ለምሳሌ ይቅርታ አድርግልኝ፣ በሁለት ወንድማማቾች መግባት እኔ እየገባውም አይደለም፣ ግን የሰማሁትን እየመሰከርኩ ነው። አይመለከተኝም እኮ እነሱ እንትን ይላሉ። ግን ፐሬታ ያለህ የምሬን ነው። የሚፈስህ ደም አለ። እኔ ሴቶች እኮ ለቃላቸው በጣም ታማኝ እኮ ናቸው። በዛ ልክ ግን በብዙ ሴቶች መሀል ቁጭ ብለህ የአይጥና የወጥጤ የሚመስል ፂም እንትን አድርገህ ቁጭ አድርገህ እያልክ የወንድ ልጅን ስም እያነሳ ስትውል ግን አንተ እኮ በነገራችን ላይ ጤናን መመርመር አለበት። ሪከርድ ተደርጎ እዋረዳለሁ እንኳን አትልም እንዴ?
ያልነበርከውን ያልሰማውን እንደፈለግ አድርገ ለምንስ ነው የፈለገ ነገር ቢሆን በዚህ ልክ አንተ ምቀኛ የሆንክ? ለምንድን ነው ሀሲዳም የሆንከው? ለምንድን ነው በዚህ ልክ በጣም የተጨነቅከው? ለምንድን ነው በዚህ ልክ መረን የሆንከው? ለምንድን ነው በዚህ ልክ የምትቀናው? አንተ ወንድ ልጅ አይደለ እንዴ? ሰርታ አትበላም እንዴ? አያሳፍርም? እንደዚህ ስትሆን ወንድ ልጅ እኮ ነህ። በዚህ ልክ ስለ ሰው ሙጭጭ እያልክ ጊዜን ስታጠፋ እድሜን እንትን ስታደርግ ስትጨርስ አይደብርህም? አታስብም? ወደ ውስጥ አትመለከትም? አንተ አሁን ኢብራሂም ምናምን ብትባሉ ባለኮፍያ መላጣ ሰው የትልቅ ጨቅላ አያሳፍርም እንዴ? ግን የተነገረው ነገር በነገራችን ላይ 8 ደቂቃም አይሞላም እንሰማዋለን። መጨረሻ ላይ ኢብሮ የሚባል ሰው ግን መጨረሻ ወይዘሮ ነው። በጣም ባለጌ ሰው ነው። ሀሲዳም ሰው ነው። ብቀኛ ሰው ነው። በፍጹም ሊያልፍለት የማይገባም ሊያልፍለትም አይችልም። ራሱ እንደዚህ አይነት ሰው አያልፍለትም። በዚህ ልክ ውሸታም መሆን የለብህም። ወንድ ልጅ ነህ። ቆፍጠን ማለት አለብህ። ኮራ ማለት አለብህ። በዚህ ልክ አተላ መሆን የለብህም። በዚህ ልክ ውሸታም መሆን የለብህም። በዚህ ልክ ምቀኛ መሆን የለብህም። ሰርቶ መለወጥ የሚባል ነገር እኮ አለ እኮ። ከሜዳ ጠፋ ብለህ የራሱ ጉዳይ እንትን አትልም እንዴ? ከመጀመሪያውኑ እኔ ጠፍቼ ነበረ መለስ ብዬ የተደረገውን ሁሉ በየቀኑ ላይቭ እየከፈተ ያወራበታል። እና ሪከርድ እያደረጉ ፖስት የሚያደርጉ ሰዎች አሉ፣ ፖለቲካ የሚሰሩበት ማለት ነው። በነገራችን ላይ ይሄ ሰው የንጽጽር ሰውም አይደለም። እኔ ነኝ አይደል ከሃይማኖት እንትን የሆንኩ ሰው። በፍጹም ስለ ሃይማኖት መጀመሪያ አካባቢ ያወራ ነበረ፣ እውቀትም የለው። የሆነ ሰዓት ላይ ጠየቅኩት፣ ጥያቄው በጣም ዳገት ሆነበት፣ አያውቀውም። እና እኔ ሙድ ያዝኩበት ምናምን በቃ ከዛ በኋላ አንተና ሰረዝኩት ማለት ነው ከእንትኑ። ይሄ ንጽጽር የሚሰሩ ሰዎች የሉ አቅም የለውም ብዬ ምንም ማውራትም የለበትም ብዬ አሁን ይሄ ሰው ማውራት የለበትም ስለ ሃይማኖት፣ አያምርበትምም። ራሱ የሚያወራው ሁሉ ስለ ሰው ነው፣ ሀሜት ነው፣ ብልግና ነው፣ ውሸት ነው። ሁሉንም ነገር የሚያወራውን ነገር ማረጋገጥ ትችላላችሁ። በጣም ባለጌ ሰው ነው። እኔ ወንድ ልጅ በዚህ ልክ ወራዳ ሲሆን በጣም ነው የሚያስጠላው። ወንድ ልጅ በዚህ ልክ ውሸታም ሲሆን በጣም ያስጠላል። ወንድ ልጅ በዚህ ልክ ምቀኛ ሲሆን በጣም ያስጠላል። ወንድ ልጅ በዚህ ልክ መረን ሲሆን በጣም ያስጠላል። ወንድ ልጅ በዚህ ልክ ሀሜተኛ ሲሆን በጣም ነው የሚያስጠላው። እንዴ እኔ በጣም ነው የምጠየፈው። አይደብርም እንዴ? ወንድ እኮ ቆፍጠን ማለት እኮ አለበት እኮ። ሰርቶ ኑሮውን ማሸነፍ አለበት እኮ። እንዴ ቁጥብ መሆን አለበት እኮ። ወንድ ልጅ ብዙ ካወራ ትርጉሙ ምንድን ነው? ወንድነት የቱ ጋር ነው ያለው? ወንድ ልጅ ስለ ሰው ከተጨነቀ የቱ ጋር ነው ያለው? እንዴ ወንድ ልጅ በሰው እንቅልፍ ካጣ ወንድነቱ የቱ ጋር ነው ያለው? ስለ ሰው በማሰብ እንቅልፍ ታጣለህ እንዴ? ኢብራሂም ምናምን የምትባል መላጣ ሰው። ሲቀጥል ቪዲዮ መክፈት የለብህም። እኔ አሁን ቪዲዮ መክፈት የለብህም በእውነት። አንዷ የሆነች ሴት አለች የሆነ ሰዓት ላይ ከውስጥ ሳላስበው ገባችብኝና እኔ ሞራሏን ላለመከነት እንትን ብዬ አለፉ ሳቀ የመጣሁ ነው። ለትንሽ ሰከንድ ሚዩት አድርጌ ሳቁም ነው። እንዴ የሆነ ነገር የተለቀለቀ ከውሃ እንትን ይሄ ዝናብ የመታው ጅብ ነው የምትመስለው። በጣም ነው የደነገጥኩት። አሀ ትላለች ደግሞ። ሁለት አይነት ከለር ነው ያለው ፊቷ። የሆነ አካባቢ ማዲያታ ነው፣ የሆነ አካባቢ ደግሞ በጣም ጥቁር ነው። የአፏ ስፋት የጅብ ነው የሚያክለው። በጣም ነው የምታስደነግጠው። እናቴ እንደዚህ ሆነች ተሸፍነች በዚህ ልክ በጣም አስቀያሚዎቹ ልብስሽን ብታወልቅ ምን ልትመስይ ነው ምናምን ብዬ በውስጤ አለፍኳት ልጅቱ። አሁን እሷ አሁን ዝም ብላ ትበጠረቃለች እየገባች ማለት ነው። ከሃይማኖት ወጣው፣ ሃይማኖት እንደዚህ ነው፣ አልነበርኩበትም፣ ነበርኩበት። እንደዚህ አይነት ሰው ቦታ መስጠት የለባቸው። ይሄ ገረድና ገርዳሜ ቦታ መሰጠት የለበትም። እልም ካለ ገጠር መጥተው ይሄ እበትን ከመጠፍጠፍና ኩበት ከመልቀም መጥተው ቲክታክ ላይ በቃ ሰው የሌለ የሚመስላቸው ሰዎች አሉ። መረንና ገረድ። ይሄ ምንድን ነው የአረብ ሀገር ምግብና እንትን ያሰከራቸው ማለት ነው። በቃ እንደዛ ከሆነ ወደ ኢትዮጵያ መለስ ብላችሁ መታ ተደርጋችሁ ብትመለሱ መልካም ነው። እሷን እድሜዋ በጣም ሄደዋል። አሁን መርሸዋል። 36 37 ነው የምትሆነው። አሮጌት ናት። ከልጆቿ ጋር ቁጭ ብላ ስለ ሃይማኖት እንትን እያለች አሁን እድሜዋ እንትን ታደርገዋለች። አሁን አንቺ ወደ ሀገርሽ ተመለሽ። ብሞት እንዴት ስምሽን አላነሳው? አይመጥነኝ። እኔ እንደዚህ ነኝ።
ስምሽ ሁሉም ሰው ያውቃል። ስለማን እንዳወራው እንደሆነ ሁሉም ሰው ስለሚያውቀው ስምሽ እኔ ብሞት አላነሳውም፣ በፍጹም አላነሳውም። በጣም የወደቀ ሰው እኔ አንቺ አሁን አፈር ሆነሽ ባገኘሽ እኔ አንቺን ረግጬ ጫማ ጠርጋለሁ። እንዳንቺ አይነት ሰው መረንና ወራዳ ማለት ነው። እስኪ ሴት ከሆንሽ ብብትሽን አሳይም ብለን ብንጠይቀሽ እኮ ደፍረሽ ብብትሽን አታሳይም። ፊትሽን እንኳን በፊልተር ምናምን እየተደበቀ እንትን ይሆናል። ብብትሽ ብዬ በጠይቅሽ በፍጹም አታሳይም። አንቺ አሁን በጣም የሚያስጠላ ብብት ነው ያለሽ። ሁለት አይነት መልክ ነው ያለሽ አንቺ አሁን። ስለዚህ እሷና ሰውየው አግባት። ለማንኛውም ይብሮ በእውነት እሷ የሚያስጨንቃት ባል ነው፣ አግባት። ምቀኛ ነህ። ከወንድ ልጅ ለሴት ትቀርባለህ አንተ አሁን ከእሷ ጋር ከተስማማ ምናልባት እንጂ ወንድ ጓደኛ ይዘህ እንደዚህ አብራችሁ እየሰራችሁ ምሳ እየበላችሁ ምናምን በፍጹም የማይሆን ነገር ነው። ቤትህን ዘግተህ ልጅቷን አግብተህ በቃ ዝም ብለህ ኑሮን ልጆችን ማርገብ እንትን ማድረግ ነው። እንደ ጉንዳን መልቀቅ ነው። እንደ ኢትዮጵያዊ ባህላችሁ አይደል? 12 ልጆችን ትወልዳለህ። በቃ ከእሷ ጋር እየተጨማለቅ ኑሮን። ለነገሩ ምን ይበላሉ። ለማንኛውም መጨረሻ ላይ እዚህ ጋር የተነገረውን ነገር እናወራበታለን። መጨረሻ ላይ እኔ ሪከርዱ መስማት አለብን። እኔ ቅድም እየሰማሁት ነበረ። በጣም እያስጠላኝ ነው ራሱ የሰማሁት። ሰውየውን እንትን እያደረግኩት እያሰብኩት ስለሆነ ፎሎው ልትደረግ ነው እንደ የገባው የለማኝ ልጅ ፎሎው አድርጎ ምናምን ይላል እንዴ። ውረድ ሰርተህ ብላ ፎሎው አድርጎ። ይሄ ቲክታክ ላይ ቁጭ ብለው መስራት ያለባቸው ሴቶች ናቸው። ቆሽ ማዳ ፎሎው አድርጉ። ወንድ ልጅ ፎሎው አድርጉ እያለ ሲልም አይደብርም? ግን ወንድ እኮ ነህ፣ ሰራ መስራት አለብን እንዴ። የወንድ አራስ እና አቢባ ልጅ ስለወለዱ ምናምን ነው ቲክታክ እንትን አድርገው ሰርተው በቃ እንትን የሚሉት። አንተ እዚህ ጋር እርጉዝ ነህ እንዴ? እንደ ኢብሮ አስቀየም። ለማንኛውም ሂድ ተወው በእናትህ። እኔ ስለተባረኩ ነው እዚህ ጋር ቁጭ ብዬ ኑሮዬን አሸንፌ እያወራ ያለው። ተባረክ ይልኝ። እንደ ኦፓልን የደወለላት ሰው አለ። ሀያት ምናምን የሚባሉ ልጆች አሉ። የሚያውቃቸው ሰው አለ? የሚያውቃቸው ሰው የለም ማለት ነው ከዚህ ሁሉ ሰው? እኔ ምን ይሰራልኛል? ሪካርደር ኦፓልን እየጠበቁ ነው። ቀላል እኮ ነው የኦፓልን ነገር። ችግር የለውም ችግር የለውም። ይግቡና እነሱን ብቻ የሚመለከት ነገር አለ። በቃ ባጭሩ አውርተን እንትን እናደርጋለን። ከዛ ደግሞ ኦፓልን እንጠብቃለን። ኦኬ በቃ እስኪመጡ እኔ ሳራ ጋር አወራለሁ። ሳራ እንዴት ነሽ? ሳራ ሰላም ነው ወይ? ሰላም ነው። እንዴት ነሽ? ደህና። ያው እኔ አሁን ጠይቃለሁ። ያው ወይ ሪከርድ አድርጎ ወይ አዳምጡ። ሪከርድ የምታደርጉት ለፖስት አይደለም። እኔ እሱን አልፈልገውም። ይሄ ሪከርድ እያደረጉ ሰውን ማጣላት ምናምን በጣም ነው እንትን የሚለው። ግን አዳምጡ በቃ። ሀያት እንዴት ነሽ? አስተካኪው ድምፅሽ እንትን ይላል። አስተካኪውና እንትን በይ። ኬንያ ለመከየፍ በጣም ከባድ ነው። እሺ ያም አንተችን ነው። ኦኬ ሃይማኖቶች ሙስሊም ነው አይደል? አዎ። ቴንኪው። ሙስሊም ከዋሸ ቀኑ ተበላሸ ይባላል ኢትዮጵያ ውስጥ። እኔ አሁን መስማት የምፈልገው ነገር እውነት ብቻ ነው። ውሸታም ነሽ እያልኩ አይደለም። ግን አሁን ዝም ብለን ለውስጣችን ለእንትናችን ለሃይማኖታችንም እንትን ብለሽ ማውራት አለብሽ። ባለፈው የተከሰስሽበትን ጉዳይ
ልክ ነው ወይስ አይደለም? የተባልሽው ምንድን ነው? ሳራ የእነዚህ ልጆች የራቁት ቪዲዮ አለኝ ብላለች የሚል ክስን የቀረበብሽ ልክ ነው ወይስ አይደለም? እሺ፣ በመጀመሪያ ደረጃ እኔ እንደዚህ ብዬ አላወራውም ነበረ። እነሱ ከማለታቸው በፊት እኔ አላልኩኝም ነበረ። አይደለም፣ ችግር የለውም። ከማለታቸው በፊት ካሉ በኋላ ሳይሆን አንቺ ብለሻል አላልሽም ነው። እሱ ነው እኔ የምፈልገው። እነሱ ይቅደሙ ተከተለሽ ነው ያልሽው የሚባለውን ነገር እሱን አይደለም። አንቺ ብለሻል አላልሽም ነው። ከእነሱ በኋላም ቢሆን እሺ፣ ማብራሪያ ምንም አትፈልግም ነው ማውራት የምፈልገው ነገር ማብራሪያ አይደለም። ማብራሪያ አልፈልግም ሳይሆን እነሱን የቀደሙት ምናምን የሚባለው ነገር ምንም እሱ እንትን አይደለም። እነሱ ካሉ በኋላ ነው ምናምን የሚባለው ሳይሆን እኔ የጠየቅኩሽን ግልጽ ነው። የተዘጋ ፋይል የምትለው ሰው አንተ ነው የዘጋኸው። በቃ ካልተመቸህ ወጥተህ መሄድ ትችላለህ እኮ የተዘጋ ፋይል ከሆነ ለአንተ። ሳራዬ መመሰልሽ የጠየቅኩሽ ከነሱ በኋላም ሆነ ከነሱ በፊት እነሱ ካሉ በኋላም ሆነ ከነሱ በፊት ይሄ እነሱ ያሉትን ነገር ብለሻል ወይስ አላልሽም? አሁን እንዳልኩሽ ማለት ነው። ኦኬ፣ ለዛ ነው እኮ ማብራሪያ ያልኩ ብያለው። ማለት ግን እንዴት ነው ለምንድን ነው ያልሽው ብለህ አትጠይቀኝም? እሱማ በኋላ ጠይቅሻለሁ። በመጀመሪያ ብለሻል አላልሽም ነው ጥያቄ። እሺ ብያለሁ። ብለሻል። ቲንኪው። ለምንድን ነው ያልሽው? ኦኬ፣ አስገቧቸው። ከመጡ ልጆቹ አስገቧቸው። ገስት ላይ ካሉ ሰዎች ቀንሳቸው አስገቧቸው። ቀጥይ። ለምን አልሽ? እሺ፣ ለምን አልሽ? ኬት እንዴት በምን ደረጃ ተነስተሻልሽ ላልከኝ ነገር ብዙ ጊዜ እነዚህ ልጆች ከአመት ጀምሮ እንደዚህ አይነት ነገር ይወራባቸዋል። እኔም አውቃለሁኝ። ቆስጠንጢኒዮስም የሆነ ታይም ላይ ገስት ላይ ሆኖ ላይፍ ላይ ለሀያት ተጣሉ። ከሀያት ጋር ሲጣሉ በውስጥ ያለውን ጉድሽና አውጥቼ የምለጥፍልሽ ሲላት ብዙ ሰዎችም ሰምተዋል። እኔ ከዚህ ተነሳስቼ ነው ያልኩት። ብዙ ልጆች ደግሞ ይሄ ነገር እንደተያዘባቸው በኮሜንትም ይሁን በተደጋጋሚ በዚህ ነገር ያስፈራራቸዋል። ብዙ ልጆች እንደዚህ ብሎ ይሄ ነገር በእኔ አይደለም የተጀመረው ከአመት ጀምሮ ይባላሉ፣ ይጠረጠራሉ። በማን? በእነዚህ ሰዎች። አሁን አንቺ አንድ ጥያቄ ልጠይቅና ወደ ሁለተኛው ጥያቄ ያልፋለሁ። እሱ ሰውየውን በውስጥ ያለውን ነገር እዘረግፈዋለሁ ብሎ ሲል የራቁት ቪዲዮ እንደሆነ እንዴት አወቅሽ አንቺ? ብዙ ጊዜ ከታች ኮሜንት በዚህ ነገር ስለሚወራባቸው በዚህ ነገር ስለሚጠረጠሩ። እሺ፣ የዛሬ በነገራችን ላይ ሰዎች መዝጊያ ነው። ከዚህ በኋላ ምንም እንዲወራ ስለማልፈልግ ሰውም አይፈልግም። መዝጊያ ነው። ኦኬ፣ ባለፈው ሳራ የልጆቹ የራቁት ቪዲዮ እኔ ጋር አለ ብላለች ተብሎ ነበረ ብለሻል? እንደዛ ያ ብያለሁኝ። ብዙ ልጆችም እንደዚህ ያወራሉ። በነገራችን ላይ እኔ ጋ ነው ልጆች ሰዎቹ የሚያወሩት ሌላ ነገር ነው። ገብቶሻል? ግን እኔ ጋ አለ ብለሻል? አዎ ብያለሁ። አንቺ ጋ አለ? የለም እኔ ጋ የለም። ኦኬ፣ አንዴ ሰዎች ቪዲዮ የለም እንደተናገር ነው። በነገራችን ላይ ቢኖር ስህተት ነው፣ ባይኖርም ስህተት ነው። ቢኖር ስህተት ነው፣ ባይኖርም ስህተት ነው። ኢትዮጵያዊ ሰዎች ነን፣ በህግ የምናምን ሰዎች ነን፣ ባህል አለን የምንል ሰዎች ነን፣ ሃይማኖት አለን የምትሉ ሰዎች ናቸው። ስለዚህ እንደዚህ አይነት ነገር ደግሞ ቢኖርም ስህተት ነው፣ ባይኖርም ስህተት ነው። ሳይኖር ከሆነ አለ ተብሎ የተወራው ስህተት ነው። ቢኖርም ራሱ ቪዲዮ የያዘባቸው ሰው ካለ ራሱ ወንጀል ነው፣ ስህተት ነው። ሁለቱንም ማለት ነው። ሁለቱንም የትም የሚያደርስ ነገር አይደለም፣ ብልግና ነው፣ አግባብም አይደለም። ሳራ ያለችው ምንድን ነው? እኔ ብያለሁ፣ እኔ ጋ ቪዲዮ አለ ብዬ አውርቻለሁ፣ እኔ ጋ ግን ምንም ቪዲዮ የለም ብላለች። ቴንኪው። ሀያት ማለት የገባችው ነች።
አሁን ነኝ። ኦኬ እንዴት ነሽ ሀያት? ደህና ነኝ። እንዴት ናችሁ? አለን። ጓደኛ አለሽ አንቺ ጋር እንትን የሆነ ሰው ያልመጣ ኦፓል በረች ተይው። አባቷ ልጅ አለች። ኦፓልማ ሚስቴ እኮ ናት። እሷ አንተ ሌላ ነው የምልሽ። አንቺ ጋራ ቪዲዮ ምናምን የሚባል ሰው ቪዲዮ ተያዘበት ምናምን የሚባሉ ሁዳና አባቷ ልጅ አሉ። ጥሪያቸው እሺ አሉ እዚህ ጋራ ሼር አድርጌላችኋለሁ። ካላችሁ አንድ ቁጥር ጻፉ። አልጨረስኩም። አንድ የምታጣራልኝ ነገር ስላለ ነው። እሺ መጀመሪያ ሳራ ሙስሊም ነበረች። ሙስሊም እኔ ችግር የለውም። እኔ የምጠይቀውን ነገር እኔ እጠይቃለሁ። ችግር የለውም። በኋላ ደግሞ ሳልጠይቅ እንትን ካለፈ እኔ ችግር የለውም። እኔ እንትን ትይልኛለች በመሀል ማለት ነው። ገብቶሻል? ምንም ችግር የለውም። በሪከርድ ትጠይቅኛለሽ። ግን አንድ ነገር መናገር ፈልገው አሁንም ዋሽታለች ማለት ነው። ምንድን ነው ያለችው? አንዴ ሀያት፣ አሁን ምን አለ መሰለሽ ስሜታዊውን ካወራን ነገር ወደ ያ ነገር ነው የሚሄደው። የምንፈልገው ምንድን ነው? አሁን ለምሳሌ የጠፋ ስም ካለ ስሙንም የእናንተ ስም አጥርተን ውሸት እንደሆነ አስመስክረን የተባለውን ነገር ምናልባት ደግሞ ሌላ ሰው ጋር ካለ ሄደን ደግሞ እንደዚህ እንጠይቃለን። ገብቶሻል? እንጂ ስሜት ውስጥ ገብተን ተሰዳድበን ከወጣን ምንም ትርጉም የለውም። ሰምተሻል ሀያት? አሁን ግን ቀስ ብለን ዋሽተሻል እንትን ብለሻል ሳይሆን ቀስ ብለን ካወራን ምንም ችግር የለውም። የማይፈታ ነገር የለም። አሁን እኮ ምናልባት እናንተ ስማችንን መጥራት አለበት ስማችንን ጠፍተዋል ብያላችሁ ከነበረ ስማቸው የጠፋው ደግሞ በሳራ ከነበረ እኔ ጋር ምንም ነገር የለም። እኔ ብያለሁ። ምናልባት ስሜት ውስጥ ገብታ እንደዛ ልትል ትችላለች። ተናዳም እንደዛ ልትል ትችላለች። ከሰማቸውም አንጻር ሰው ሲያወራ ሰምቻለሁ እያለች ነው። ልጁንም ሲያወራ ሰምቻለሁ እያለች ነው። ከዛ አንጻርም አውርታ ሊሆን ይችላል። ግን እኔ ጋር ምንም ነገር የለም ካለች ልጁ ያለው ጉዳይ የለም። ችግር የለውም። የልጅ ጉዳይ እንትን እናደርገዋለን። ኦኬ። የእናንተ ጥያቄ ከዚህ በፊት ስማችንን ስለጠፋ እች ልጅ ስማችንን ስላጠፋችሁ ስማችንን እንትን ሊል ይገባል እያላችሁ ነበራል። የእናንተ ጥያቄ የነበረው ከዚህ በፊት የኔ ጥያቄ ሁለት ነው። ምንድነው ስሜን የጠፋው? በሁለት ነገር ነው። አንደኛው ከሁዳ ጋር ተጣልታ ሀያት ሃይማኖትን ታሰደባለች ብላ ጎረቤቶችን ሰብስባ እያሰደበች ነበር፣ ምንም በሌለውበት ማለት ነው። ለምክንያቷ ምንድነው? ከሁዳ ጋር የተጣላችው። ግን ከሁዳ ጋር ስትጣላ እኔ ቲክቶክ ላይ ባልነበርኩበት ሰዓት ጸቧን ምን አደረጋቸው? ሃይማኖትን እያሰደቡ ነው ብላ ፎቶዎችን ለጥፋ እኔ ሪከርድ ፖስቻለሁ። ማስፈራሪያ፣ ስድብ። እናቶቻችን እኛ የቀረነው ነገር የለም። አንደኛ ከሁሉም እኔ ራቁት ፎቶ ስለሌለኝ አውቃለሁ። ከሁሉም ያመመኝ ግን ከሁዳ ጋር ስትጣላ በምንድነው? በሃይማኖትን ማድረግ የተጣላችሁ ይኸው ሁዳ ምስክር ናት። የተጣላችሁ ለምን ለጂጂ የራዩዋ ሞዴሬተር ሰጠሽ ብላ ስትጣላ ሄዳ ምን ትላለች? ሃይማኖቴን እየጠበቅኩ ነው፣ ለሃይማኖቴ ብዬ ነው ያሰደቧቸው ብላ አስወርታለች። ሃይማኖቴን እያሰደቡ ነው፣ እስልምናን እያሰደቡ ነው ብላ በውሸት እኛንም አንዳንድ ነገር የሚውብን ነገር አለ። ምንድነው? አንዳንድ ጊዜ በፊት ላይ ክርስቲያን ቤት ገብተን እንወያየ ስለነበረ ያንን ይዘው በዛ አጥቅተውናል። ገባህ? ስለዚህ ሃይማኖት ሳላሰድብ የግል ጸባን ሃይማኖት ውስጥ ገብታ እንትን ስላለችው ያ ነገር በጣም አስከፍቶኛል። ለዛ ነገር የግል ጸባን ሃይማኖት ውስጥ ስላደረገች በዚህ ይቅርታ ልጠይቅ እፈልጋለሁ። እኔ ቆስጠንጢኖስ አንድም ቦታ ሀያት የራቁት ፎቶ ይዤብሃለሁ ብሎኛ ግን የእነሱ አንድ ቀንም ተጣልተን አናውቅም። ቲክቶክ ላይ ከጅምሩ ማለት ነው። ይሄዳለው ከሀሊማ የምትባል ልጅ ጋር ነው እንጂ ከኔ ጋር አይደለም። አሁንም ቢሆን ስሜ ይጥራልኝ ያላለውን ብሏል እያለች ነው። እዚህ እሱ ችግር ላይ ክስ ያለኝ እሱ ችግር የለውም። የሰዎችን ክስ ምን መሰለሽ የሳራ ብቻ ሳይሆን የሰዎች ክስ ልጆቹ ቤታቸውን ሰው አስገብተው ነቢዩ መሐመድን ያሰድባሉ አይነት ክስ እኔ ሰምቻለሁ። ከሳራ ሳይሆን ከሌሎችንም ጭምር ማለት ነው። ገብቶሻል አባባሌ? እንደዚህ አይነት ነገር ተደርጎ ያውቃል አንቺ ቤት? እኔ ቤት አንድ ቀን የተፈጠረ ነገር አለ። አንድ ቀን ማለት ነው። እሱም ቆስጠንጢኖስ አዎ ቤቴ ገብቷል። ግን ታች ኮሜንት ላይ ሲሰድቡት መልሶ ተናግሯል። እኔም ደግሞ አስወርጄዋለሁ። ገባህ? ስለዚህ ለዛ ደግሞ ለተናገረው ነገር ሰድበው ነው ኮሜንት ላይ አላህና ነብዩን አይደለም የተሳደበው።
ግን የሆነ ትርፍ ቃል ተናግሯል። ገባ አይደለ? መድገም ባልችልም አለና መልክተኛው ባይሆንም ግን ትርፍ ቃል ተናግሯል። ተሰድቦ አያውቅም። አንቺ ቤት እኔ ቤት ተሳድቦ አያውቅም። አይ እኔ ስሙን እኔ ስለሱ አታውሪ። በነገር የሚያስፈልገኝ አሁንም የሚያስጨንቀኝ የአንቺ ስም ብቻ ነው። በቃ አዎ የተናገረው ነገር አለ። ትርፍ ቃል ተናግሯል። እሱ ብቻ ሳይሆን አይደለም እሱ ብቻ አይደለም፣ ሌሎችንም ቢሆኑ አንቺ ቤት አሁን ለምሳሌ ሃይማኖት ተሰድቦ አያውቅም። እኔ ቤት ሲጀመር ውይይት የሚባል ነገር የለም። አላወያይም። በሀሰት ነው የከሰሱኝ እያልኩ ግን አልዋሽም። በፊት ላይ ከ3 ወር ከ4 ወር በፊት ክርስቲያኖች ቤት እየገባው ወያይ ነበረ። ኦኬ። እና አንድ ጓደኛ ነበረችኝ። እሷ ቤት ደግሞ ቅምጥ ነበረ። ክርስቲያኖች እየመጡ ይወያዩ ነበረ። እዛ ቤት ስለመቀመጥ ብቻ ሀያት እስልምናን ታሰድባለህ የሚል ፕሮፓጋንዳ ነበረ። ገባ? በዛ ነው ያንን አድርገው ነው እኔን ለማጥቃት የሞከሩ ያሉት እንጂ እኔ በፍጹም አንድ ቀን የተፈጠረውን ነገር አልዋሽም። ቤቴ ላይ ያለውን ትርፍ ቃል ተናግሯል። ለዛም ሁሉም ምስክር ናቸው። ይቅርታ ጠይቄያለሁ። ይቅርታ የተጠየቀበትን ነገር ወደኋላ መመለስ አያስፈልግም። እሱም ቆይቷል። ምንም ችግር የለውም። ምናልባት ይቅርታውን አልሰሙም ይሆናል። ዛሬ ደግሞ ይቅርታውን ትይዋለሽ። ሰው ስላለ ሰምተው ይወጣሉ። ከዚህ በኋላ ደግሞ ያላደረግሽው ነገር እና የማታደርገውን ነገር ከሆነ ነገሩ ከዚህ በኋላ ሰው ተመልሶ ስምሽ የሚያጠፋ ሰው ካለ ምናልባት የእሱ እንትን ነው የምንቆመው ማለት ነው። በቃ የእውነት ሰዎች ነን እኛ የምንፈልገው እውነት ነው። አንቺም እህታችን ነሽ፣ ሳራም እህታችን ነች። ምንም ችግር የለውም። ጀነራልም የእናንተ ወንድም ነው። ምንም እንትን የለውም በነገራችን ላይ። እሺ ባለፈው ሳራ እች ልጅ ከድሮውንም ሙስሊም ነበረች፣ ክርስቲያን አልነበረችም ምናምንም የሚባል ወሬ ነበረ። እሱ ላይ ተሳትፈሻል ሀያት? አዎ ብያለሁ። እኔም እንደዛ እንደነበረች ታውቂያለሽ? እንደዛ ያልኩበት ምክንያት ምንድን ነው? እኔ ሙስሊም ናት እንደዚህ አላውቃትም። እሷን ያወኳት በቅርብ ነው። ቢያንስ 15 ቀንም አይሞላኝ እሷን ሳቃትም ከእሷ ጋር ግንኙነት የለኝም ካወኳት ጀምሮ ማለት እና እሷ ምንም ጓደኝነት እንደሌለን እሷም ታውቃለች። የኔ ጓደኛ አይደለች። የተናገርኩበት ምክንያት ምንድን ነው ግን በጣም በሀሰት ሰውን ስለምከስ ነው። በጣም እኔ ማት ሁሉም ይመስክር ያያት ሰው በጣም ስለምትዋሽ ስለዚህ ከዛ ተንስቻው ብያለሁ። እኔ ላይ ስለዋሸችብኝ የተናገርኩት ብለሻል። ግን አዎ እንጂ ከዚህ በፊት ሙስሊም እንደነበረች ምንም ማረጋገጫ የለሽም ማለት? እኔ ሲጀምር አላውቃትም። ተናግሬያለሁ እኮ እኔ መጀመሪያውንም አንቺ ስለምትዋሽ ሙስሊምም ልኮን ትችያለሽ ብያታለሁ። ችግር የለውም። አንተ ምክንያቱ እንትን እያደረግ አሁን ምንድን አንዴ እኔ ትልቅ ሰው ነኝ እያወራኋቸው ነው። ልጆቹ አትረብሹኝ በመሀል። ማውራት ከፈልጋችሁ ታወራላችሁ። እስር ቤት ውስጥ ገብቶ ለብቻውን በጨለማ ታስሮ እንደነበረ ሰው ከሆነ ግን የምናደርገው ነገሩ ማበላሸት። አጋዥ አያስፈልጋቸውም። በነገራችን ላይ ሴቶች ናቸው እኮ እህቶቻችን ናቸው። ገና ናቸው። በነገራችን ላይ ገና ናቸው እነዚህ ልጆች፣ ገና አበባ ናቸው እነዚህ ልጆች። በዚህ ልክ እንትን ማድረግም በጣም እኔ በጣም ነው የማፍረው። አሁን እነዚህ ልጆች ባደረጉት ትልልቅ ሰዎች ቁጭ ብለው ሌላ ነገር የሚያደርጉ ከሆነ እኔ በጣም ነው የማፍረው። እንዴ እህቶቻችን ገስጸን ቀስ አድርገን መመለስ አንችልም እንዴ? የምታደርጉት ነገር ልክ አይደለም፣ ተመለሱ፣ ህይወት እየሸወዳችሁ ነው፣ መረጋጋት አለባችሁ፣ መስማት አለባችሁ ብለን ማስታረቅ አንችልም ማለት ነው? ትልልቅ ሰዎች እኮ ነን። አያሳፍርም እንዴ? ግን እንዴ ሁለታቸውን የሚያወሩት ቁጭ ብለን ማዳመጥን ለምንድን ነው የሚያቅተን? በዛ ልክ ደግሞ እንትን መሆን የለብን። በነገራችን ላይ ገና አበባ ናቸው እነዚህ ልጆች እኮ እንዴ። ምናልባት ዛሬ የሚያደርጉትን ነገር ነገ ለራሳቸው ሊያሸማቀቃቸው ይችላል እኮ። ማንንም ሰው ትናንት ሲያደርገው የነበረ ነገር ትክክል ካልነበረ ይሸማቀቃል፣ ያሳፍረዋል እኮ። ምናልባትም ነገ ከዛሬ ካሉበት አስተሳሰብ የበለጠ አስተሳሰብ ኑሯቸው፣ የበለጠ እውቀት ኑሯቸው፣ የበለጠ የኢኮኖሚ እንትንም ተለውጠው የተሻለ ደረጃ ደርሰው ዛሬ የሚያደርጉትን የልጅነት ድርቅ በጣም እንትን ሊሉ ይችላሉ፣ ያሸማቀቃቸው። እንዲህ ለምንድን ነው እንደዛ ሳደርግ የነበረው ምን ሁኜ የነበረ ሊሉ ይችላሉ እኮ። ስለዚህ አግባብ አይደለም፣ ልክም አይደለም። ከማናቸውም ጎን እንትን ሳንል በቃ እንደ እህቶቻችን እንደ ኢትዮጵያ እንደ ዜጋ ማስታረቅ ይቻላል እኮ። በጣም ቀላል እኮ ነው። ለምንድን ነው ከኋላ ነዳጅ እየሰጠን እንትን የምናደርጋቸው? እንደ ጠላት በዚህ ልክ እንደ ሰይጣን እንትን እንዲተያዩ የምናደርገው አግባብም አይደለም። ስለዚህ ስርዓት እናድርግ ሁላችንንም ማለት ከራሴ ጀምሮ። ኦኬ አሁን ሳራ የተናገረችውን ነገር እኔ ተናግሬ ያለው የተናገርኩት ነገር ግን እኔ ጋር ምንም የለም ብላለች። ምን
የራቁት ቪዲዮ የሚባለው ነገር ማለት ነው። ሀያት ደግሞ እኔ እች ልጅ ከዚህ በፊት ሙስሊም ነበረች ዋሽታ ነው ካልተሳሳትኩ ኢምራን ቤት ነው አይደል የተባለው? እንደዛ ነው አይደል? ማለት እኔ እንጃ ማለት እኔ የሰለመችው መሰለኝ። የሰለመችው ኢምራን ቤት ነው። ግን እች ልጅ ከዚህ በፊት ሙስሊም ነበረች እንጂ አውቃ ፖለቲካ ላይ የሰሩት ብለው ሲወራ ነበረ። አይ ሀያት ደግሞ እኔ ብያለሁ፣ ግን የማውቀው ነገር የለም በሌላ ምክንያት ነው ስለተናደድኩ ሌላ ነገር ስላየሁባት ነው እንደዛ ያልኩት እንጂ ምንም የማውቀው ነገር ብላለች። ሌሎች ሰዎች ግን ምንም እንደዚህ ጠይቀው እንኳን ሳያረጋግጡ ብዙ ፖለቲካ ሲሰሩ ነበር። ትክክል አይደለም የሚባለው እኮ ለዚህ እኮ ነው። እንደ ሰው ማሰብ ሰው እንሆን እስኪ፣ አይምሯችንን እንትን እንጠቀምበት እስኪ። እንዴ እነዚህ ልጆች ባደረጉት ነገር በነገራችን ላይ እነ ኢምራን ስማቸው ጠፍተዋል። ሙስሊም ነው የሚያሰልሙት ውሸት ነው ተብሎ ስማቸው ጠፍተዋል። አሁን ለምሳሌ አሁን እንትና ሳራ ያለችውን ነገር ደግሞ እነዚህ ልጆች ሳያደርጉ ስማቸው ጠፍተዋል። ከክብር በላይ ምን አለ? ሴቶች እኮ ናቸው። ሊሸማቀቁ ይችላሉ፣ ሊደነግጡ ይችላሉ። እንዴ ህይወት የሚባል ነገር እኮ አለ እኮ፣ ልጅ የሚባል ቤተሰብ የሚባል ነገር እኮ አለ እኮ። ራቁት ሲባል እኮ ቀላል ነገር እኮ አይደለም። ኢትዮጵያዊ ነን። አባት ይሸማቀቅብሃል፣ እናት ትቆጣለች፣ ራሷም ልታጠፋ ትችላለች። ስለዚህ ትልቅ ነገር ነው የተባለው ነገር ሁለቱንም ውሸት ነው ተብላችኋል፣ ከራሳቸው ማለት ነው። አሁንን የምፈልገው ሀያቲ እሷ አሁን ዝም ብለን ሁሉን እያነሳን ወደኋላ ከተመለስ ምንምም ትርጉም የለውም፣ ምንም የምናገኝበት ነገር የለም። እኔ የምፈልገው ሀያቲ እንደ ሰው እንዴት እንደ ትልቅ ወንድምሽ አክብረሽ እኔ ከዚህ በፊት ላደረግኩት ነገር ሃይማኖት ካሰደብኩ እስልምና ካሰደብኩ ይቅርታ ብያለሁ በያቸው። ገብቶሻል? ይቅርታ የትልቅ ሰው ነው። ሳራ ደግሞ እኔ እህቴ በማላውቀው ነገር እና ባላየሁት ነገር እኔ ተናግሬያለሁ ይቅር በይኝ ትያታለሽ። ቅሬታ አላችሁ እንዴ? እኔ እስማማለሁ። አንድ መስፈርታለኝ ሰው ምንድን ነው ሳራ እኔ የተጣላሁት ከሁዳ ጋር ነው። ከሁዳ ጋር ተጣለች ሃይማኖት ውስጥ ተደብቄያለሁ እንድትል እፈልጋለሁ። እሷንም ሆነ ሙስሊሞችን አስከፋቸውን እኔ ይቅርታ ጠይቃለሁ። ጎይ ችግር የለውም፣ እንመለሳለን፣ ወደዛ እንመለሳለን። ችግር የለውም። ሳራ ቅሬታ አለሽ? አዎ ቅሬታ አለኝ። እኔም ይቅርታ ከመጠየቄ በፊት መስፈርት አለኝ። እሺ እኔ ደጋግሜ የምናገረው ነገር አሁንም ከእነሱ ጋር የግል ጸብ አልነበረኝም። እነሱ ወደዚህ ብልግና ነገር የወሰዱትም ራሳቸው ናቸው። መጀመሪያ እኔ የከሰስኳቸው በዚህም አልነበረም። የከሰስኳቸው እስልምናዬን ታሰድባላችሁ፣ ነብይን ታሰድባላችሁ ብዬ ነው። ከእነሱም ጋር የተጣላሁት በዚህ ምክንያት ነው። ይሄ ደግሞ ሁሉም ሙስሊም የሚያውቃቸው ከዓመት በፊት የሚያውቃቸው ነው። እኔ የማውቃቸው 1 ወር ነው። ህዝቡ ግን የሚያውቃቸው ከዓመት አልፏል። ምን ሲያደርጉ ነቢዩን ሲያሰድቡና አምላክን ሲያሰድቡ። እኔም የከሰስኳቸው በዚህ ነበረ። ይሄ ነገር ደግሞ ወደ ሌላ ነገር ተቀይሮ እነሱ ወደ ብልግና ወስደው ከሰሱኝ። ተናድጄ በአጋጣሚ ባወራሁት ነገር ሂደው ተደበቁ እንጂ መጀመሪያ እኔ ስለ ግል ኬዛቸው አይመለከተኝም ነበረ። በልክ ያው ተናድጄ ነው እንደዚህ ያልኩት። አሁንም እኔ በእስልምና ስለሚያሰድቡ ነው እንደ ማንኛውም ሃይማኖተኛ ሰው ስለምቃወም እስልምና ሲሰደብ ችግር የለውም። ሌሎቹ ታወራላቸው። ሌሎቹ ሌላ ቅሬታ ያላቸው ሰዎች እኔ ሁለቱንም ላስማማቸው እና ታወራላቸው። ምንም ችግር የለውም። የምትሉት ነገር ካለ ከእናንተ ጋር ደግሞ ትስማማላችሁ። ምንም ችግር የለውም። ኦኬ ሰው በነገሮች ላይ ከዓመት በፊት የሚያውቃቸው ከሆነ መገሰጽ ነበረበት፣ ማስተካከል ነበረበት። የሚያጠፉት ጥፋት ከነበረው ማለት ነው። ከዓመት በፊት ሲያደርጉት የነበረ ሰው እያየና እየሰማ ዝም ካለ ተጠያቂው ሰው እንጂ እነሱ አይደለም። ምናልባት በሚያደርጉት ነገር ሊጠየቁ ይችላሉ። ግን አንቺ እዚህ ጋር መጥተሽ ስለተናገረች ደግሞ ሰው ይሰማ ነበረ ተብሎ አዎ እሰማ ነበር እኮ እንሰማ ነበር ብለው ቢመጡ እነዚህ ሰዎች እኔ አሁን አልቀበላቸውም። ገብቶሻል? ምክንያቱ እዚህ ጋር የያዝኩት ጉዳይ የአንቺና የሀያት ጉዳይ ነው። ገብቶሻል? ሰዎቹ እያዩ ከሆነ ዝም ብለው ሲመለከቷቸው ከነበረ እኔ ራሳቸውን ይፈትሹ፣ ራሳቸውን ይጠይቁ። ገብቶሻል? እነዚህ ልጆች ሲቀጥል እነዚህ ልጆች የሚያጠፉት ጥፋት ካለ የሚያደርጉት ነገር ካለ የሚያሰድብም ከሆነ ማለት ነው እነዚህ ልጆች በተግሳጽ በምክር በሀሳብ ነው እንጂ ገብቶሻል? ማንኛውም ሰው እኮ አይደግፈውም እኮ። ለምሳሌ ክርስቲያን እንደዚህ አይነት ነገር ይፈልጋል እንዴ? ለምሳሌ አሁን ሙስሊም ሴቶች የክርስቲያን ቤቶች እየገቡ እውቀት የሌላቸው ክርስቲያን እየሆኑ ነው እንጂ
ስለሆነ ነው እንጂ አሁን ክርስቲያን ሙስሊም የሆነች ሴት እስልምና ስታሰድብ ለክርስቲያን ምንድን ነው ጥቅሙ? ምንም ጥቅም የለውም እኮ። ክርስቲያን ሴት ሙስሊም ቤት ገብታ ክርስትናን ብታሰድብ ለሙስሊም ጥቅሙ ምንድን ነው? ምንም ጥቅም የለውም። ምንም ጥቅም የለውም። ስለ ሃይማኖት እውቀት የሌላቸው ሰዎች ምናልባት በእንደዚህ አይነት ይሄ አሁን የምናውቀው ፖለቲካ ምናምን የሚባለው ነገር የበሽሽቅ እንትን ውስጥ ለመግባት የሚያደርጉት ነገር ካልሆነ ሙስሊም ሴት ክርስቲያን ቤት ገብታ ነቢዩ መሐመድም እስልምና ማሰደበችም አላሰደበችም ክርስቲያን ምንም የሚጠቀመው ነገር የለም። ክርስቲያን ሴትም ስለ ሙስሊም ቤት ገብታ ክርስትና አሰደበች አላሰደበች ሙስሊም ምንም የሚጠቀመው ነገር የለም። በነገራችን ላይ ማወቅ ያለብን። ለማንኛውም ሳራዬ የተናገርሽው ነገር የራቁት ቪዲዮ የሚባለውን ነገር አንቺ ጋር ሳይኖር ከሆነ እኔ ጋር አለ አውቃለሁ ብለሽ ያወራሽው እኔ እንደዚህ ብዬ እህቶቼ እንትን ስላልኩ በጣም ይቅርታ በያቸው። እኔ ባቢ ነገርኩ እኮ መጀመሪያ እስልምናን አናሰድብን ብለው ለካዱት ነገር በቂ ማስረጃ ስላለን ማስረጃ መክፈት እንችላለን። መጀመሪያ መጠየቅ ያለባቸው እሱ ወደዛ መለሳለሁ ሳራ፣ ወደዛ መለሳለሁ። ተመልሰን አሁን እንደዚህ ነው ያደረጉት እንደዚህ ካል ይገባሉ። በነገሮች ላይ እነ ጀነራል ይገባሉ። ሁሉም ሰው ያወራል በነገሮች ላይ። ስለዚህ አንቺ ስማቸውን የነሱ ቪዲዮ ሳይኖርሽ ቪዲዮ አለኝ ብለሽ ከሆነ ያወራሽው እኔ ሳይኖረኝ አለኝ ብዬ ስላወራው በጣም ይቅርታ ቢያቸው ቀላል እኮ ነው። ሲቀጥል ደግሞ አንቺ ጋር ሳይኖር ከሆነ አለ ብለሽ ያወራሽው አላስፈላጊ ነገር ነው፣ ትክክልም አይደለም። ስለዚህ ይቅርታ ቢያቸው። ማማን ባቢ እዚህ አልስማ መስፈርት አስቀምጫለሁ። ከዛ በኋላ አንዴ ችግር የለውም። ሀያት አለሽ? ሰው እየታዘበ ነው። በነገራችን ላይ ሰው እየታዘበ ነው። ሀያትዬ ከዚህ በፊት እኔ ሃይማኖትን ካሰደብኩ እስልምና ይሁን ክርስትና በነገርሽ ላይ ላደረግኩት ነገር አግባብ አይደለም። ሃይማኖት የማይፈቅደው ህግም የማይፈቅድም ባህልም አይፈቅድም ስርዓቱም አይፈቅድም። ስለዚህ እኔ የትኛውም ሃይማኖት ወይም እስልምና ስላሰደብኩ ካሰደብኩም ካለማወቅ ነው። ይቅርታ ቢያቸው። እሺ እላለሁኝ። እኔ ግን ሁዳ ታወራለች። እኛና ቤት ሐዋርያ ሰራ ምንም በሃይማኖት አልተጣላንም። ግን ሙስሊም እህት ወንድሞቼ ካስቀየምኳችሁ እስልምናን ካሰደብኩ በጣም ይቅርታ፣ ሁላችሁም አፉ በሉ እና ግን እኔ ክርስቲያን ቤት መግባት ካቆምኩ በዚሁ አጋጣሚ 3 ወር 4 ወር አልፎኛል። እየገባሁ ማውራት ካቆምኩ ማለት ነው። እና አመት 2 አመት የምትለውንም አላውቅም። ቢያንስ ቲክቶክ ከመጣሁ ለራሱ አመት አይሞላኝም። 3 ወር 4 ወር የሚሆን ክርስቲያኖች ቤት እገባ ነበረ ባለኝ ትርፍ ሰዓት ማለት ነው። እሱንም ለእስልምና ካለኝ ቅናት አንጻር ነው። ሁሉም ያውቃል። እና በሰዓቱ የሚያጨበጭቡልኝ ይበዙ ነበር። አላውቅም እንዴት እንደተገለበጡብኝ። ግን ያንን አሰድበሻል ብላችሁ የምታስቡ ከሆነ ወላሂ ከልቤ በጣም ይቅርታ፣ ሁላችሁንም ማለት ነው። ይቅር በሉ እና በቃ ካለማወቅ ያደረኩት ነገር ነው። ገባችሁ? እስልምናን እንዲቀበሉልኝ ስለምፈልግ ነው። ክርስቲያኖች እስልምናን ስለማያውቁ ነው የሚናገሩት ብዬ ስለማስብ ባለኝ አቅም ለማስረዳት ካለኝ ጉጉት አንጻር ነው። በቃ አፉ በሉኝ ሁላችሁም ማለት ነው። እና ቤቴም ባለፈው ለተፈጠረው ነገር በጣም ይቅርታ ሁላችሁንም። እና እንደዛ ነው። እኔ ግን ከሐዋርያ ሰራ ጋር ምንም አይነት የሃይማኖት ጸብ የለንም። ተስማምታ ከኛ ጋር እየኖረች ነበር። ከኔ ጋር አይደለም አክቹሊ እኔ ብዙ ጊዜ ስዋሽ ስላየኋት ከጓደኞችም ጋር ለማጣላት ስለምትሞክር እኔ ከሷ ጋር አልቀረብኩም። ግን ጓደኛዬ ሁዳ ምስክር ናት። ሁዳ ጋር ስለተጣላች ነው እኔንም ሰብስባ ያሰደበችኝ። ችግር የለው ታወራለች፣ ሁዳ ታወራለች። ከዚህ በኋላስ ሀያት፣ ከዚህ በኋላስ ቤትሽ እንዴት ነው ማኔጅ የምታደርጊው? እንዴት ነው የምታስኬጂው? ያ እኔ ጌም ነው የምጫወተው። ሲጀመር እንደነገርኩ 3 ወር ምናምን አልፎኛል። ኢቭን ክርስቲያኖች ቤት እየገባሁ እንትን ስል ማለት ነው እንደዚህ የሃይማኖት ነገር ማውራት ካቆምኩ ማለት ነው። እና ቤቴም ይመጣሉ ክርስቲያኖች ጓደኞች ናቸው። እኔ ፈጣሪ ምስክሬ ነው የምልህ ስለ ሃይማኖት ማውራት እንዲወራ አልፈልግም ስለምል እኔ ማንም ስላለኝ ሳይሆን ራሴ ህሊና ስለሚወቅሰኝ ማኔጅ ማድረግ ስለማልችል እዚህ ቲክቶክ ላይ ያሉ ስሜታዊ ስለሆኑ ክርስቲያኖችም ሆነ ሙስሊሞቹ እኔ ደግሞ ያንን ነገር መቋቋም ስለማልችል የማንም አምላክ ቤቴ ላይ እንዲሰደብ ስለማልፈልግ እኔ አልፈልግም ነው የምላቸው። ሁሉም ምስክር ናቸው ማለት ነው። ስለዚህ ከዚህ በኋላ ማንም ብሎኝ ሳይሆን እኔ ማንም እምነት እንዲነካ ስለማልፈልግ እኔም ቢሆን እንደዚህ አይነት ነገር ውስጥ መግባት ስለማልፈልግ እና ከዚህ በኋላም ቤቴን አስተካክላለሁ። ጥፋት አለብሽም የሚሉ ከሆነ አርማለሁ ማለት ነው። እና ማንም ሰው ቤቴ ገብቶ ንጽጽር አይሰራም።
ኦኬ ጨዋታ መጫወት የሚፈልግ ሰው ካለ ይጫወታል። ከዛ ውጭ ግን ማንም ሰው ንጽጽር እንዲሰራም አልፈልግም፣ አላሰራም። ቤቴም ማኔጅ አደርጋለሁ፣ አስተካክላለሁ። ቴንኪዩ። ይሄ ትልቅነት ነው። በነገራችን ላይ አሁን እንደሰማችሁት ከዚህ በፊት ላደረግኩት ነገር ይቅርታ ብላለች። ከዚህ በኋላ ደግሞ ምናልባት ጥፋት ካለብኝ ምክርም አልሰማበት ምንም ምክንያት የለም አስተካክላለሁ ብላለች። ከዚህ በላይ ምንም የሚያስፈልግ ነገር የለም። ሌላ የምትፈልጉት ነገር ካለ እኔ አላውቅም። ልጅቷ ግን እንደዛ ከሆነ ምናልባት ለምን ከክርስቲያን ሰዎች ቁጭት ያለች ከሆነ እሱ ተውት። ስንት ሰው እናውቃለን አይደለም ቁጭ ማለት ሌላ ነገር እየተደራረጉም የሚኖሩ ሰዎች ስላሉ ማለት ነው። እሱ ሌላ ነገር ነው። አንዴ ስለዚህ የምትመክሯት ከሆነ የምታወሯት ከሆነ ቀረብ ብላችሁ እኔ ንጹህ ልብ ነው ያላት። አሁን እንዳየዋተች ልጅ ምንም ግራም ቀኝም ሳትል ይቅርታ ቢያልኳት በቃ ይቅርታ ልጅ እኮ በቃ በጣም ቀላል ነገር ነው። ቀለል አድርጋ አይታ ማለት ነው። ገብቷችኋል? አሁን ሀያትዬ በቃ ይቅርታውን ከጀመርሽው አንቺን ካስቀየምኩሽ እመጣልሃለሁ። አንተን ግድ የለም ቁም ነገር ስለያዝኩ እመጣልሃለሁ። ኦኬ ሀያትዬ እንደዛ ከሆነ ሳራንንም ምናልባት ተቀይማሽ ከሆነ ገብቶሻል፣ የግል ማለት ነው ይቅርታ የጠየቅሽው እስልምና እንትን ብለሽ ነው። ምናልባት አሰድቤ ከሆነ ከዚህ በኋላም እንትን ብለሽ ቃል ገብተሻል። አሁን ደግሞ ሳራ እኔ እህቴ ነሽ፣ ካስቀየምኩሽ ይቅርታ እስኪ ቢያስ እስኪ ትልቅነቱን እንየው እስኪ በእናትሽ አሳርፊን እስኪ በቃ ዝንድ ቀለል አድርገሽ በቃ እንደ እንትን ማለት ነው። ይኸው በቃ የአራዳይ ልጅ ከሆነሽ በቃ ቁጭ በይ በቃ ፍልስስ ብለሽ እንሱም ሳራን ይቅርታ መጠየቃት። አዎ ምን ችግር አለው? እሺ ካስቀየምኩሽ ይቅርታ ሳራ። በቃ ሳራ ሰምተሻል? ሰዎች እኔ ሌላ ነገር ነው ማራውን ማለት እንዴ። ሰው ስለ ልቡ ምን ታውቃላችሁ እናንተ? ሰው ስለ ውስጡ ምን ታውቃላችሁ እናንተ? ልክ አይደለም ነገ እንትን አታድርገዋ ራሷ ነው እንትን የሚላት የሚጸጽታት እኮ በቃ ከብዙ ሰው ፊት እንትን ብላለች፣ ቃል ገብታለች፣ ይቅርታም ብላለች። በቃ ትልቅ ነገር ምን የተቀበልኩት አሁን ልጅ እውነት ለመናገር እኔ ተመችታኛለች። እንዴ ንጹህ ልብ እኮ ነው እኮ ምንም እኮ እንትን የለው ስራለሽ አለውኝ ባቢሎን ቅርታ ስራ ይዤ ስለነበረ ችግር የለው። ስሟ የጠፋውን ሀያት ማለት ቪዲዮ ሳይኖሩሽ ቅድም እንዳልሽው ማለት ነው አለኝ ብለሽ አውርተሻል። ስለዚህ ይቅርታ ብላለች። አንቺንም ካስቀየምኩሽ ሙስሊሞቹንም በአጠቃላይ ካስቀየምኩ ከዚህ በኋላ ማስቀየም የለብኝም ብላ ቃል ገብታ ይቅርታ ጠይቃለች። አንቺ ለምንድን ነው ይቅርታ ማትጠይቂኝ? ወይስ አሁን ጠይቂያለሽ? ኧረ እኔ ከሀያት ጋር ችግር የለብኝም፣ ይቅርታ ጠይቃለሁኝ። ግን እኔ ህዝቡን ችግር የለም እጠይቃታለሁ። ታወሪያለሽ እኮ ከሁዳ ጋር ታወሪያለሽ እኮ ምንም ችግር ኖ አንዴ ብቻ እሺ። ባቢሎና አንዴ ከሀያት ጋር በተያያዘ ነው። እሺ አዎ እኔ ልላት የቻልኩበት ማለት ይሄ ነገር እኔ ባይዘዌ ሳልሰልምን በፊትም አውቃለሁኝ። እነዚህ መምህራን የእርቃን ፎቶ እንደሚይዙ በደንብ አስጠንቅቄ ስለማቅ ነው ጠርጥሬያት እሷንም እንደዚህ ያልኳት። ለእነዚህ ሰዎች ከእነዚህ ሰዎች ሊሟገት የሚችል የፈለገ ሰው ሊሟገተኝ ይችላል። እነዚህ እኔ አጣቅሼ ከእሷ ጋር ያወራቸው ሰዎች በትክክል ያደርጋሉ። የእርቃን ፎቶ ይዘው አስፈራርተው ያስጠምቃሉ። ይሄ ነገር ደግሞ እኔ ከበፊትም ስለማቅ ከዚህም አንጻር ነው ያልኳት። ሀያት አሁንም ይቅርታ ጠይቄሻለሁኝ። ይቅርታ ያው ከነሱ ተነሳስቼ ስለሆነ ያልኩሽ፣ እነሱ ቆሻሾች ስለሆኑ አንቺ ደግሞ ከነሱ ጋር ያለሽን ሪሌሽን አይቼ ስለሆነ ያልኩሽ ይቅርታ። በቃ ዛሬ በቃ እንደዚህ ፍልስስ ብዬ ነው። እሺ እምነት ጸባችን የግል ነው በይ። ከሁዳ ጋር ስለተጣላ ነው እንጂ የእምነት አይደለም ብለሽ መስክሪ። እሱ ኖ ጸባችን የግል አይደለም። ችግር የለውም ሀያቲ፣ ችግር የለውም። ይህ ስለሚብላላ ነገሩ ስለሚብላላ በመሀል ስለሚነሳ አሁን እኮ በእናንተ ጉዳይ እኮ ሌሎች ሰዎች እኮ እጃቸውን ከተው እኮ በቃ ካላም ማሰልን እያሉ እኮ ምንም በቃ ወደ ብሔር የሚወሰዱ ሰዎች አሉ። ስንት መረን ሰው እኮ አለ እኮ
ወደ ብሔር ይወስደዋል፣ ወደ ፖለቲካ ይወስደዋል፣ ወደ ሃይማኖት ይወስደዋል፣ ወደ ጾታ ይወስደዋል። ሰው ወደ ብዙ ነገር ነው እንትን የሚለው ገብቶሻል። በመሀል የተፈጠረ ነገር ከሆነም እኮ አሁን ልታጠረው አትችልም። አሁን ለምሳሌ ጸቡ በግላችሁ ከሆነ የተጀመረው በመሀል ደግሞ ሃይማኖት ከተነሳ አይ የሃይማኖት አልነበረም ተብሎ እኮ እንትን ሊሆን አይችልም። በጣም ስለሚለካከስ ማለት ነው። እና ሳራ ይቅርታ ብላለች። ሰምተሻል አይደል? ይቅርታ ብላሻለች። ትናንት ሲወራ የነበረው ምንድነው የራቁት ቪዲዮ አለ የተባለውን ነገር እኔ ጋር ሳይኖር ነው። ከዚህ ተነሳስቼ ነው ልጆቹ ባለጌ እንደሆኑ ስለማውቃቸው ነው እንደዚህ ብዬ ያልኩሽ። እነሱ ጋር ደግሞ ግንኙነት ስላለሽ እንጂ የራቁት ቪዲዮ የለም እኔ ጋር ብላ ይቅርታ ጠይቃሻለች። አይ እኔ በነገራችን ላይ ደጋግሜ ተናግሬያለሁ ቲክቶክ ላይ እኔ እንትን ያሳመመኝ እኔ ሲጀመር እንትን ማልሰጠሁትም ገባህ። እኔ ክርስቲያኖች ቤት መግባት ካቆምኩ ለራሱ እየገባው ማውራት ካቆምኩ 3 ወር 4 ወር ያለፈኝ ሰው የራሷ ፐርሰናል እስልምና ላይ ስለለጠፈች ሙስሊሞቹ ከዚህ በፊት እንደተናገርኩት እኔ ጓደኛ ቤት ገብቼ ክርስቲያኖች ገብተው ስለሚወያዩ ያንን ይዘውብኝ ከዛ ጋር ችግር ስላለ በዛ ግልብጥ ስላሉ ማለት እኔ በቃ እያሳመመኝ እስልምናን ታሰድባለች የሚለው ስለሆነ ያ ላይ ብቻ ነው እኔ ፎከስ ሲጀመር የራቁት ፎቶ እንደሌለኝም ስለማቅ ችግር የለም። ይሄ ግን በሌለ ነገር ነው የከሰሰችኝ። ምንም የሃይማኖት ጸብ የለንም። በዛ ይቅርታ እንድትጠይቅ ያንን ነው የምፈልገው። ሁዳም ትናገር ጸባችን ትናገራለች። አዎ ትናገራለች። አይደለም የሚያሳስበኝ ሁላችሁም እንድታውቁ ፈልገው። ችግር የለውም። ከታች ያለ ሰው ምንድን ነው ትልቅ ነገር ስላደረጋችሁ ሁለታችሁንም በነገራችን ላይ እሷም ይቅርታ እያለች ነው። እሷ ጋር ምንም ነገር እንደሌለም እየመሰከረች ነው። አንቺ ደግሞ ይቅርታ እያለች ነው። ቃልም እየገባች ነው። ከዚህ በኋላ በነገራችን ላይ ከታች ያለ ሰው የሁለታችሁንም ዲሽቃ ነው። ምንም ነገር ቢፈጠር በቃ ነገሩን እያጠራ ነው እንትን የሚለው እንጂ በወገንተኝነት ምንም ደጋፊ ሆኖ መንጋ ሆኖ አይሰለፍም። ገብቶሻል? ምንም የሚሰራ ፖለቲካም የለም። እኔ አሁን በቃ የእናንተ ዲሽቃ ነኝ። ምንም ነገር ሰው ይዞ ቢመጣ ተቀብዬ እንትን አላደርገውም። ማጣራት አለብኝ። ንጹህ ልብ ነው ያላችሁ። በዚህ ልክ ለይቅርታ እንትን የሆነ ግልጽና እንትን የሆነ ልብ ያላችሁ ሰዎች እኔ በዚህ ልክ በእናንተ ተነሳስተው ወደ ብሔርም ወደ ሃይማኖትም ወደ ፖለቲካም ወስደው ፖለቲካ ሊሰሩበት አይገባም ነበረ በቀላሉ ማለት ነው። ገብቶሻል? ስለዚህ በቃ ህዝቡ የእናንተ ዲሽቃ ነው ከዚህ በኋላ በቃ የዛሬ የይቅርታ እንትናችሁንም የእናንተ እንትናችሁ ነው። ኦኬ ሁዳ አለሽ? ከዛ በፊት ግን አንድ ነገር ማለት ፈልጌ ነበር ባቢሎን። እሺ የመጀመሪያው ቦስ እንዴት ነክ? ሰላም ነው ወይ? አንተን ሰላምታ ሌሎቹ ሁላችሁም ሙስሊሞች ብትን ብያለሁ እኔማ። አይ ሰላምታም ማስቀመጥ እኮ ፈራ ነው እኮ ትልቅ ከበድ ያለ የእርቅ ስነ ስርዓት ስለሆነ ደቂቃ እንዳልወስድብህ ፈራው። የመጀመሪያው ነገ ስላለው ዲቤት ሳላህ ነገ በጣም ምርጥ የሆነ ዲቤት አለ ከምሽቱ 3 ሰዓት በኢትዮጵያ አቆጣጠር። ማናቸውም እንዳትቀሩ። ይሄኛውን አድቨርታይዝመንት በጣም የጓጓውለት ዲቤት ስለሆነ አድቨርታይዝመንት ለመስራት ነው። ሁለተኛው ፐርሰናል ጉዳያቸው ማብቃቱ ጥሩ ነው። እኔ ለሀያት አንድ ጥያቄ ከፈቀድክልኝ ልጠይቃት ወደ ሁዳ ከመሄዱ በፊት ከተቻለ ይቻላል? ይቻላል። አዎ የእርቁን ስርዓት የሚያበላሽ አይደለም። ሀያትም ፐርሰናል ጉዳዩ ላይ በዚህ ያለው ነገር የወጣው ነገር ትንሽ ለእሷ ፐርሰናሊ የሚከብድ ነገር ነው ማለት ሴት ልጅ በዚህ ልክ እንትን ስትል ሊከብዳት ይችላል። አንደርስታንድብል። ሳራም የተናገረችው ነገር ለዲኗ ከመቆርቆር አንጻር ነው። ያየችውን ነገር ላይክ ፖለቲክስ ስለሚበዛበት እዚህ ያለው ቦታ የራሳቸው ሁለቱም ነገሩ ሌላ መልክ ስለያዘ ለሃይማኖት መቆርቆር የሚባለው ነገር ቶ ኦኬ ሶ አሁን ወደ እኔ የማውቀው እስልምና በስነ ምግባርና በስብከት እንጂ በእውነተኝነት ሲሰበክ ሲስፋፋ ነው የማውቀው እንጂ እንደነ ቲክታክ ላይ እንዳሉ ከዚህ በፊት የኔ ያህል እንትን ይዘናል ምናምን እያሉ የሚስፋፋ እስልምና የለም። እሱ ትክክል። ስለዚህ ተያይዞ ስለመጣ አንተ እንደዚህ ብለህ ስታወራውን ሰዎች ቆርጠው ወስደው ልጅቷ እኮ ሙሙኔ ጋር አለ ብላ ያወራችሁ እኮ ለሃይማኖት እኮ መቆርቆር ነው ብሎ እያወሩ ነው። ከዚህ ብለዋል እኮ በነገራችን ላይ ሰዎች ያልተባለ ነገር ማለት ነው ከዚህ በፊት ልክ ነህ ባቢኔ። እንደዚህ ቃላቶችን ስለማል ላትርፈኝ እንደዚህ መሀል ላይ ኦኬ ሶ አሁን ሀያት ሚውትሽን አንሺ አንድ ጊዜ።
ቪዲዮ ማብራት ትችላለሽ? ለምን? አንድ ጥያቄ መጠየቅ ፈልጌ አንድ ጊዜ ባቢ በቪዲዮ ፎከስ ግልጽ አድርገውና ስለሆንኩኝ ማብራት ስለምገባ ቪዲዮ አያስፈልግም። ፎከስ ይቅርታ፣ በጣም ጣልቃ ስለገባው ይቅርታ። ቪዲዮ ጥያቄ ብቻ ጠይቃል። ቆይ ሀያት ላይክ ከፊው ዴይስ በፊት በቪዲዮ ወተሽ የነበረበት ሰዓት ላይ አንገትሽ ላይ ማህተም ነበረ ልበል? ኧረ በጭራሽ ቪዲዮ አለ፣ ያው ቲክቶክ ላይ ቪዲዮ ይማለ። አዎ ላይቭ የወጣሽበት ሰዓት ላይ ማህተም ነበር። አይ ቲንክ ከታች እኔም ኮመንት እያደረግኩት ነበረ። ምንድን ነው መሰለክ ባቢሎን የተፈጠሩ ነገራቶች ላይ ቆይ አንድ ጊዜ አሁን ምንድን ነው መሰለህ ይሄ በእነዚህ ነገራቶች ተድበስብሶ የሚታለፈው ነገር ነገ ከነገ ወዲያ እኛንም መስዋዕትነት ያስከፍለናል። አሁን ሀያት እዚህ ቦታ ላይ የተቀመጠችው ሙስሊም ነኝ ሙስሊም ወንድሞቼ እያለች ስለነበረ 3 እና 4 ቀን በፊት ደግሞ በቪዲዮ ላይ ወታ በምታወራበት ሰዓት ላይ አንገቷ ላይ ማህተብ አድርጋ ነበር ስታወራ የነበረው። ይሄ በራሱ እርስ በርስ የሚጣረስ ነገር ነው። ምንድን ነው እኛ አሁን የትኛውንም ሃይማኖት የመከተል ማንኛውም ሰው የራሱ መብት አለ። አንድ ችግር የለውም ሁዳ ችግር የለውም። አንድ ይጨርስ ያሳጥረዋል። ግድ የለም። እሺ ቀጥል። አዎ ማንኛውም ሰው የፈለገውን ሃይማኖት የመከተል መብት አለው። ባቢሎ እሷም የፈለገችውን ሃይማኖት የመከተል መብት አላት። ምንም ችግር የለውም። ግን በተለይ እንደዚህ ሪሊጅን ወይም ሃይማኖታዊ ጉዳዮች ላይ የሚቀርቡ ሰዎች በጣም ባይዝድ እያደረጉ ስላስቸገሩን ቪዲዮ ደግሞ ክሊር የሆነ ቪዲዮ ስላለ ማህተብ አድርጋ አሁን ሀያት በግልጽ የምትከተለውን ሃይማኖት መናገር ከቻለች ፈቃደኛ ከሆነች ትንገረን፣ አለበለዚያ ደግሞ ያደረገችው ማህተብ ትክክል እንዳልሆነ ታስረዳ። ምክንያቱም ማወቅ ስለምፈልግ ማለት ነው። አውርታለች እኮ ከዚህ በላይ ምን ብላ እንድታወራ ነው የምትፈልገው? እኔ ሙስሊም ነኝ ብላለች ቅድም። አይከፍታለ ችግር የለውም። ቪዲዮ ልክፈትልክ ባቢሎን ላይ ከተቻለ እኔ ለምን መሰለህ ያንተም እንትን አላደረኩትም በነገራችን ላይ እኔ አሁን ሰው ነኝ ካለኝ ውጭ ሌላው አይመለከተኝም። አሁን ሰው እኔ ሙስሊም ነኝ ክርስቲያን ነኝ ካለ ወይም ከምንንም አይደለሁም ካለኝ በቃ እሱ ነው እኔ እንትን የማደርገው እንጂ ሌላውን ነገር የፈለገ ነገር ቢለብስ ተናገረች እንዴ አልተናገረችም እኮ ላይ ያድርጉኝና ልክፈት መስቀል አላረኩም ማታ ሀያት ምናል ችግር ታሳያለች፣ ከፈለግሽው ታሳያለች። ግን ምን አለ መሰለሽ እኔ በእንደዚህ አይነት እንትን አይደለሁም። አሁን ቪዲዮ ተክፈት ተብሎ ሰው መስቀል እኮ ሰው ሊያዋልቀው ይችላል እኮ እንዴ ማተሙ ሰው ሊያዋልቀው ሊበጥስ ሰው ይችላል እኮ በጠስ አድርጎ ምናምን። እስኪ እኔ ምንም ነገር የለኝም አንገት ይኸው ብሎ ቢያሳይ አሁን ለምሳሌ አይ አይደለም ሊባል ነው። እኔ አላኝ ግን አሁንም አላኝ ግን እንደዛ ነው። ኦኬ በቃ እኔ አሳያቸው። እሺ እኔ አሳያለሁ ስላልሽ እንጂ እኔ እንትኔ አይደለም ስራ አይደለም የፎከስ ጉዳይ ነው። ሃይማኖትሽ ላንቺ ነው የሚመለከተው፣ እኔ አይመለከተኝም። የፈለግሽውን ነገር ብትከተይ የኔ ጉዳይ አይደለም። የፎከስ ጥያቄ ነው። ማሳየት አለብኝ ካልሽ ደግሞ ችግር የለብኝም። ህይወትሽ ላይ ችግር የሚያመጣብሽ ከሆነ ወይም የማይመችሽ ከሆነ ችግር የለብንም። ያ ፊቴን አላሳየም ብቻ አንተ ማሳያለሁ። አንድ ጊዜ ቴንኪው። እሺ የሚረበሽ ሰው ካለ ቤት ውስጥም እንትን ይሁን ችግር የለም። ጋይስ ሁላችሁም ግን በውስጥ የምጽፉልኝ ፊቴን አላሳየም እንትን ብቻ ሳያለሁ ችግር የለም። ተይው። ሰው ደግሞ ምን ሊያመጣ ነው? ፊቷ ታየ አልታየ ማን ሊነካሽ ነው? ሲያስመስል ነው ሰው። ባቢሎን እኔ ባይ ዘ ወይ እሷ ከጨረስሽ በኋላ እኮ እኔም ማስረጃዬን አሳያለሁ። ጨርሽ አሳይ ብዬ ነው እንጂ የ2 ቀን 3 ቀን ቪዲዮ አለ። ያ ጨርሽ ይሄ ፊትሽን ማሳየት የለብሽም አንገትሽ ምናምን እያላችሁ ሰው እንትን የምታደርጉ ሰዎች ማንም ይነካት ሰው የለም። ያው ይሄ ነው እያለች ነው እሱ ነው ፎከስ እናቴ ዋስ ስታምር ራሱ ትልቅ ጉዳይ ነው ያዝነው። ችግር የለውም። እኔ ስራዬን መርሳት ስለሌለብኝ ነው። ቦስ ትልቅ ጉዳይ ነው ያዝነው። እሺ ይቅርታ ማለት ነው። በባህል እንዴት ልግባለ ፎከስ አሁን የቪዲዮ ነው አይደል የሚወጣው ቪዲዮ ፎቶ። እኔም ከ3 ቀን በፊት ሪከርድ አድርጌ ነበር ለሌሎች ሰዎች ታሳይታለች።
እና እሱ ማሳየት እችላለሁ። ችግር የለውም እንዳልተቀየረ ችግር የለውም። እስኪ ፊቷን ደብቃ አሳየን። በቃ ፊቷ እንዳይታይ የፈለጉ ስለሆነ ፊቷን ደብቃ አሳየን። ሲጀመር ቆንጆዬ ናት ልጅቷ፣ ሰውም ማየት የለበትም ሁላ ይህን ከረፈፈ ኢትዮጵያዊ እንትን እየተመኘ ሌላ ነገር ይላል። እኔ እንደዚህ እንዴት ላድርገው? እንደዚህ በቃ አሳየን። ሪከርድ ተደርጎ ፖስት የተደረገ ከሆነ ችግር የለም። ብትታይም እኮ አንገቷ ላይ የሚታያችሁ ከሆነ አይታይም። ይሄ ቤቴ ላይ ያለ ቪዲዮ በደንብ የሚያሳይ እዛ ላይ ግባ እናሳያቸው። የተደበቀ ክር ነው አይደል ያለው ፎከስ። ኦነስትሊ ስፒኪንግ የተደበቀ ክር ነው ያለው። በቃ የጥርጣሬ መንፈስ ነው ውስጥ የገባው እንጂ ያሳየችን ጥቁር ክር ነው። እና እንደዛ ከሆነ ያው እኔ ባይ ዘ ዌይ ዋናው ነገር የምንፈልገው ምንድን ነው? አልሐምዱሊላህ ምንድን ነው ሙስሊም በመሆኗ እኮ ደስ ልለን ነው እንጂ ልንከፋ አይደለም። ግን እንደዚህ አይነት ነገራቶች አሁን ኢንቴንሽናሊ በተለይ አሁን ይሄ ነገር የተደረገበት ምክንያት ምንድን ነው መሰለህ? በግልጽ በቃ እዛ ቦታ ላይ እኛን ኦፌንድ ለማድረግ ወይም ደግሞ ከሙስሊሙ ጋር የነበረን ማንኛውም ሰው እስልምናን ሲቀበል ወይም የትኛውን ሃይማኖት ሲቀበል የሚቀበለው ለራሱ ብሎ ነው፣ ለማንም ብሎ አይደለም። ሀያት ሙስሊም ብትሆን ለራሷ ብትከፍር ለራሷ፣ በእሷ ስራ አልጸድቅም፣ በእሷ ስታት ደግሞ አልቀጣም። እንደዚህ አይነት ነገራቶች በተለይ ፐርሰናል የሆኑ ጉዳዮች ላይ አንደኛ ከሪሊጅን ጋር በተቻለ መጠን በእንደዚህ አይነት ፖለቲክስ ውስጥ ሴቶች ከሆናችሁ ባትገቡ። ምክንያቱም ነገ ከነገ ወዲያ እንደው ወንዱ ይሻላል። ምንም የሆነ ቦታ ላይ ብሄድ ለራሱ መሆን አያቅተውም። ሴቶች ደግሞ ቤተሰብ ቢኖራችሁ ነው ነገ ፋሚሊ ክሬት የምታደርጉ ነው፣ ችግር ነው፣ መጠንቀቅ ነው። ሁለተኛ ደግሞ እንደዚህ ሪሊጅን ኦፌንድ ሊያደርግ የሚችል ሃይማኖት ተከታዮችን ኦፌንድ ሊያደርግ የሚችል ነገራቶች አለማድረግ። አሁን ክር የተደረገበት ክር አድርገው በላይቭ የወጣችበት ምክንያት ባቢ ከሙስሊሙ ጋር ዳይሬክትሊ ኦፌንድ ለማድረግ ነው። አንደርስታንድ ምክንያቱም ላይቭ ላይ በወጣችበት ሰዓት ላይ ላይቭ ላይ ጭቅጭቆ ነበር። እኔ እዛ ሰዓት ላይ ባይ ዘ ዌይ ሪኩዌስት ልክ ያሉ ላናገራት ማለት ነው። ከሙስሊሙ ምንም አታመጡም ነው። ኦኬ ዳይሬክትሊ ምንም አታመጡም። አንዴ ፎከሲ ሀሳብ እንትን አድርገውና ሰራውና መስራት ያለ ልሰራውና በቃ ሀያት ሙስሊም ከሆንሽ ችግር የለውም። ከቻልሽ እኔ ደስ እንዲለኝ መንፈስ ቅዱስን ክደሽ ሙስሊም ነኝ በይኝ። እኔ ከዛ በኋላ የፈለግሽውን ነገር መናገር ትችያለሽ። መንፈስ ቅዱስን ክደሽ ሙስሊም ነኝ በይልኝ፣ መንፈስ ቅዱስን ካጅልኝ። አልሐምዱሊላህ ሙስሊም ነኝ። መንፈስ ቅዱስን ካጅልኝ ከተቻለ። መንፈስ ቅዱስ ደግሞ ምንድን ነው አልገባኝም። አሁን መንፈስ ቅዱስ አያገኝም ብለሽ ካጅልኝ። ችግሩ ምን አለ መሰለህ ፎከስ፣ አሁን እያወራ ያለው እንደዚህ ብላ አሁን ለምሳሌ በመንፈስ ቅዱስ መካድ ጠንቅ እንደሆነ ክርስትና እንደሚያስወጣ ምናምን፣ ይሄ በቃ ትልልቅ የሃይማኖት እንትን ውስጥ ያሉ ሰዎች የሚያውቁት ነገር ነው እየጠየቃት ያለው። ለምሳሌ ማለት ነው አሁን ለምሳሌ ለካማ ክርስቲያን መንፈስ ቅዱስ በአናቱ እንትን ብሎ ደፍቶ ሊገርፈው ይችላል። አያውቅማ። ለዛ ብዬ እኮ ነው እኮ አሁን ለክርስቲያን ያው ሀያትም ታውቃለች በእርግጠኝነት አንድ ክርስቲያን መንፈስ ቅዱስን ከካደ ድጋሜ ወደ ክርስትና ውስጥ የመግባት በቃ ይሄ ችግር የለውም። ፎከስ ችግር የለውም። መጨረሻ እናወራለን። ፎከስ ችግር የለውም። በቃ መጨረሻ እናወራለን። እንደዚህ አይነት እንትኖች መጨረሻ ላይ እናወራለን። ቴንክ ዩ። ሁዳ አለሽ? አሎ፣ እንዴት ነሽ? ደህና ነኝ አልሐምዱሊላህ። እንዴት ናችሁ? ሰላም ነው አልሐምዱሊላህ። አንቺም ስምሽ ጠፍቶ ነበረ? አሁን ስሜ ጠፍቶ ነበር። በራቁት ቪዲዮ? አዎ በራቁት ቪዲዮ። እሺ ሳራ የሁዳንንም ጭምር ነው አለኝ ብለሽ የነበረው ሰራዬ? ሳራ አለሽ? ባቢሎን በተደጋጋሚ ተናግሬያለሁኝ እኮ እኔ እነዚህ ሰዎችን እንደዚህ ልል የቻልኩት የእነዚህ ሰዎች ከጀርባቸው ከባክግራውንዳቸው ጀርባ ያሉ ሰዎች ቆሻሻነታቸውን ስለማቅና በእንደዚህ አይነት አንድ ያስጨርሳኝ ባቢሎን ማን እንደሆነ አላውቅም። እኔንም አትጫነኛ። አልተጫንኩሽም። ምን
እኮ ስለማላውቃቸው ነው የምጠይቅሽ። ወይም ደግሞ አንዴ ማውራት ከፈለግሽ ደግሞ ስማቸውና ቁጥራቸውን ጠቅሰሽ ንገሪኝ፣ ከዛ እነሱ ጋር ቀጥላለሁ። እሺ ኦኬ። እሺ እኔ እነዚህ 4 ሴቶች እንደዚህ ልላቸው የቻልኩኝ ከነዚህ ሰዎች ጀርባ ከነዚህ ሴቶች ጀርባ በጣም ቆሻሻ፣ በጣም ባለጌ ወንዶች፣ በዚህ ነገር የሚጠረጠሩ ወንዶች፣ ለምሳሌ ስማቸውን ምረታብ ስማቸውን ልጥራለ ደስ እንዲል፣ ቆስጠንጢኖስ፣ ቤርቲም ልጥራለት። አይ ከታች እያወራ ስለሆነ እነሱ ሰዎች እኔ ክርስቲያንም ሙስሊምም ሳልሆን በፊት ስለማውቃቸው በእነዚህ ነገር ስራ ስለተሰማሩ እና ይሄ ነገር ስለሚሰሩ እነዚህ ሴቶች ደግሞ ላይፋቸውን ገብተው ለእነሱ ሼር አድርገው ለእነሱ ሞዴሬተር ሰጥተው ነቢይንና አምላካቸውን ስለሚያሰድቡ ተይዞባቸው ነው ከሚለው አንጻር አዎ ብያቸዋለሁ። ለምን? ስለሚፈሯቸው አምላካቸው ሲሰደብ ዝም ለስለሚ። ማን ነው ነብዩን ያሰድበው? አራቱም ሴቶች ያሰድባሉ። ይሄ የኔ ነገር ብቻ አይደለም። ኦኬ፣ ማስረጃ አለ? ብዙ ማስረጃ አለ። እሱ ማንም ሊከፍት ይችላል። ቪዲዮ ሞልቷል። በየጊዜው ሲያሰድቡ የነበረ እነዚህ ሰዎች ሞዴሬተር ሰጥቶ ዝም ነው የሚሏቸው። ከዛ ሀያት ይቅርታ ጠይቃለች። ስለዚህ ከቁጥሩ እንትን በያት፣ ቀንሻት። ይቅርታ የጠየቀ ሰው ልንከስ አንችልም። ቃልም ገብታለች። እሺ ምን ላድርግ? መረጃ ነው እንትኑ አለ ማለት ነብዩ መሐመድ ሲያሰድቡ አለ። አዎ ብዙ አለ። ኦኬ፣ እነሱ ድምፅ እንሰማለን እኮ ምንም ችግር የለውም። እሺ መክፈት የሚችል አለ ጋይስ። ሁዳ አሰድበሻል? እኔ በቤቴ አንድም ቀን አላህንም ሆነ ረሱልን አሰድቤ አላውቅም። ኢቨን ኦፓል ማስረጃ አምጡ ብላ ስትጠይቃቸው ከኔ ቤት ሊያመጡ የቻሉት ኮሜንት ብቻ ነው። ክርስቲያኖች ቤት በፊት ገባ ነበረ። ከዛ ታይ ምናምን ብለው ሲመክሩኝ ትቻለሁ። ከሳራ ጋር ራሱ በጣም ቤስት ፍሬንዶች ነበረ። በሶሱ የተነሳ ለጂጂ ሞዴሬተር ስሰጣት በዛ የተነሳ ነው ግጭት የተፈጠረው በእኔና በሷ መካከል እና ሃይማኖት አሰድባለች ብላ የከሰሰችኝ ያኔ ነው እንጂ ከዛ በፊት ሃይማኖት አሰድቢያለች ስትለኝ አልነበረም። እንዲሁም በጣም ጎበዝ ነሽ ስትለኝ ነበር እና እኔ ቤቴ ላይ አንድም ቀን አሰድቤ አላውቅም። አዎ ካለች ልታመጣ ትችላለች። አንድ ያመጣችው ነገር ኮሜንት ነው፣ ስክሪንሾት አድርገው እሱንም ማለት ነው። ሞዴሬተር ሰጥታችኋለሁ? አዎ ሞዴሬተር ሰጥቻለሁ። ምንም ጥያቄ ግን ለክርስቲያኖች ለምሳሌ መቅዲ የምትባል እህት አለች። ለሷ ሰጥቻለሁ። ስማቸውን መጥቀስ ባያስፈልግም በቃ ለክርስቲያኖች ሞዴሬተር ሰጥቻለሁ። ግን ማንም ክርስትናን አይሰድብም፣ ማንም እስልምናንም አይሰድብም። በስርዓት ነው የሚያወሩት። አዎ በቤትሽ የተሰደበ ነገር አለ ካሉ ማምጣት ይችላሉ። ያኔ ግን ኦፓል ማስረጃ አምጡ ስትላቸው ኦንሊ ኮሜንት ብቻ ነው ያመጡት። እሺ ባቢሎን አንዴ ከታች እምነት ስራ ትደበቅ ራስሽን ቻይ የምትሉ እምነቱ ሳራ ተያቸው። ከታች የሚጻፈውን ኮመንት እንትን እንዳትይ። እኔ ዝም ብዬ የፈቀድኩት ሰው መታፈን የለበትም ብዬ ስለማምን እንጂ እኔ መጀመሪያውኑ ስገባ ማንንም ሰው እንዳትሳድቡ፣ ማንንም ሰው እንዳታሸማቁ፣ ልባችሁንና አይምሯችን ብቻ ነው መጠቀም የሚቻለው ዛሬ ብዬ ነው የጀመርኩት ማለት ነው። በቃ ምንም ሳትሉ በመቻቻል በማለፍ ገብቶሻል። ዝም ብለው ከታች ያዳምጡና ከዛ እውነቱ እንትን ሲወጣ እንትን ብለው ይሄዳሉ ማለት ነው። ኦስማን አንድ ቁጥር እየጻፍክ ነው? አዎ ባቢሎን ይቅርታ፣ በጣም ሰላም። ችግር የለም። እሺ ወንድም፣ የትም ቦታ ዘለ ስለምትገባ ምናልባት ያየውን ነገር ካለ ብዬ ነው። ያ ትክክል። አዎ በመሰረቱ ሁዳ ተሳስተሻል። አሁን እህቴ እኔም ገብቼ ነበር አንቺ ቤት። እኔን አይቶ እንደውም ፎከስ ራሱ ተከትሎ ገብተው ነበረ። የተወሰነ ሰዓት ውይይት አድርገናል አንቺ ቤት። በሰዓቱ አዎ አላህና መልእክተኛውን ተገቢ ባልሆነ ቃል የሚናገሩ ሰዎች የዛንም ቀን ነበሩ። ከዛም ውጭ ደግሞ እኔ አላህ ምስክሬ ነው ሰምቻለሁኝ። አንቺን የምታደርጊው ምንድን ነው? ዝም ነው የምትይው። ማንንም እንትን አትይም ሲናገሩ። ኢቨን ኢፍ አታስቆሚም ራሱ ሁዳ። ወላሂ አላህን ፈርተን አሁን ማስረጃ ምናምን ይሄ እዚህ ጋር ለመሸናነፍ ምናምን አይደለም። ዋናው ነገር ግን ያን ነገር ሰዎች ናቸው
አዎ ፎከስ ትክክል። አንተም እኔ እንደውም አንተን አይቼን የመጣሁት አልከኝ። አንተም ከዚያ በኋላ ወጣል። እንደውም ወጡ እነሱ ማለት ነው። ውይይት አደረግን እንትን አላሉም፣ ወጡ። እንደውም ምን አልኩሽ ሬድ ቲም እና ዶክተር ዳንኤል ሲገቡ ሼር አድርጊልኝ አልኩሽ። እንደውም ሁዳ ዋናው ነገር ምንድን ነው? ከዚህ በኋላ ያን አላደርግም፣ አውፍ በሉኝ፣ ተሳስቻለሁ፣ ሌላ ጉዳይ ነው። ግን የሆነ ሰዓት ላይ ተደርጓል። ገብቶሻል ሁዳ? ወደ እሱ ትሄዳለች ኦስማኒ፣ ወደ እሱ ትሄዳለች። አሁን ማስረጃ ካለ በድምፅ ሪከርድ የተደረገ ነገር ካለ ሰምተን አይ ለዚህማ ይቅርታ ማለት አለብሽ ብለን የምንፈርድበት እንትን ካለ እንትን ነው። ገብቷል? አስፈላጊ ነው፣ መስማት አለብን፣ መምጣት አለበት። ካልሆነ ሀሳብ ከሆነ ግን መጨረሻ ላይ የምትለውን ነገር ነው። በጣም ቀላል መርሃባ። እሺ ሌላው ለሐዋርያት ማስረጃ አንዴ ይቅርታ ኡስማን ማለት ነው። አንተ ቦስ የሚባለው ልጅ ሲያወርደው በተደጋጋሚ ሲያወርደው ማለት ነው። ቦስ ሙስሊም ነው። እሱ ሲያወርደው ነው ወጥቶ ማነው ዳንና ሬርቲም ሲመጡ ጥሪኝ ብሎ በውስጥ መስመር ጽፎልኝ የወጣው ማለት ነው። እሱ ከወጣ በኋላ ሰላምዲን ነበረ በስነስርዓት አውርተን ጨርሰን ነው ላይቡን የዘጋ ነው። አዎ አለ እዚህ ቦታ ስድበሻ ነገር ካል ሀሳቤን ጨርስ አንዴ ማለት ነው። አሁን አላህና አንድ እሺ ፎከስ። አንተ እኮ ወጥተሃል ከዚያ በኋላ አልነበርክም። ይሁንና ቻልኩ ነው አንዴ ጨርሽና ኢንተራፕት እንዳላረግሽ አውሪ እና እቀጥላለሁ። ግን ትክክል አይደለም፣ ክስ አይደለም። አሁን የምፈልገው ምንድን ነው? አይ አላደረግኩም፣ ከዚህ በፊት እኔ ቤቴ ነቢዩ መሐመድ ተሰድቦ አያውቅም፣ እስልምና ተሰድቦ አያውቅም ስላለች ማስረጃ ካለ በቃ ክፈቱትና እንየው። ካልሆነ ግን ክስ ከሆነ በቃ ስለተከሰሱማ ነው እዚህ ጋር ቁጭ ያሉት እኮ። ካለ ያው አብዲ የሚባል ልጅ ከታች አለ። እሱ ሁሌ እኔ ቤት አለ፣ ሞዴሬተርም አለው። እሱ መመስከር ይችላል። አላህና ረሱል እውነት ከተሰደቡ ማለት ነው። ማስረጃም ካላቸው ቪዲዮ ማውጣት ይችላሉ። እስልምና ሲሰደብ ዝም ብለው ሪከርድ አድርገው፣ በተለይ ደግሞ ክርስቲያኖች ሞዴሬተር ስላላቸው እኔ ቤት በዛ ምክንያት እስልምናን ታሰድባለችም ስለሚሉኝ ዝም ብለው አያዩም። አላህም ሲሰደብ ሪከርድ ያደርጋሉ። ሪከርድ ካላቸው ያውጡና ይቅርታ ጠይቅበታል፣ ችግር የለውም። ግን እንደዚህ ዝም ብሎ አይ እኔ ነበርኩኝ አሰድበሻል የሚለውን ነገር ነው ያልሰሙ። አምላካቸው አምላኬ ነው እና ሲሰደብ ዝም ብዬ አለ። ፎከስ በማስረጃ በጣም ይቅርታ አንዴ ችግር ቴክስት ራሱ የላከችልኝ አለ በሰዓቱ አያስፈልግም። ቴክስት ማንንም ሰዎች በውስጥ ያወራችሁትን ነገር አታውጡ በቃ